በአንተ ላይ እኛ መናገር ነው። አዋጅ አውጀንብሃል። ይሄ አዋጅ በአንተ ላይ 100 እጥፍ ይስራ። እጅን ወደ ላንሳና እንጸልይልህ። በጌታ በኢየሱስ ስም አሁን የተናገርኩት ቃል 100 እጥፍ ያፍራ። በጌታ በኢየሱስ 200 እጥፍ አድርጎ ያብራበት ይስራበት። በጌታ በኢየሱስ ቆይ አይነሳብህ። ኢየሱስ የሚባል ስም ሲነሳብህ እና ሙዬ እንግዲህ ታዲያ መች ነው የረባ ክዳዲ ለኔ የምትሰጠኝ? አመት አይበቃም? አመት አይበቃም? ለምኑ አይ በምትችለው ቋንቋ ንገረኝ። ለምኑ ነው አመት የሚበቃኝ? ባክቱ ለምኑ ባክቱ ዘ ኦሪጅን ማለት አልገባኝም። ወዴትኛው ወደ ቀጥተኛውና ወደ ነበረው መጣ? ወዴት? ከሞሳድነት ወደ አባልነት አትቀየርም ወይ ማለት አልገባኝም። ምን እያልከኝ ነው? ሰልልሃል። በቃ ከነአን ምቹ እንደሆነ ሰልልሃል። በቃ ባክ ፍላይ ባክ ማለት አልገባኝም። ትክክለኛ ጥያቄ ጠይቀኝና በሚገባ አማርኛ ለመልስልህ። አመት ምኑ ነው አመት? እኔ ሶፊዬ ግን እውነት ማለት ነው ብዙ ሰዎች ተከራካሪ አውቃለሁ። በዚህ ፕላትፎርም ብዙ ተከራካሪዎችን አውቃለሁ። አብዛኛው ሚዲያ ላይ የተከራከሩ ሰዎች እግዚአብሔር ይመስገን እንደኔ አይነቱ ድንጋይ ልብና ጠጣር ልብ ያለውም ጨምሮ ኦርቶዶክስ እየሆነ ነው እና ብዙዎቹ ወደ ኦርቶዶክስ እየመጡ ነው። እመነኝ፣ ይህንን ቃል ተመስገን ምን አለኝ ትላለህ አንተ። ትመጣለህ ሶፊ፣ አንተ ኦርቶዶክስ ትመለሳለህ። ተመስገን ምን አለኝ። ብዙዎቹ እየመጡ ነው። እኔ ብዙዎቹ ድንጋይ ልብ እንደኔ አይነት ድንጋይ ልብ ያላቸው አለቃ እየመጡ ነው። ከኔ እመጣለሁ እንድትመጣ ፈልጋለሁ። ግን ትመጣለህ ሶፊ? ምንም እመጣለሁ። ብቻህን ከብዶሃል ስለላው ልምጣ? አይ ስለምን ስለላ? እኔ ሰለላ ቡድን ውስጥ ሰራተኛ አይደለም። ምን አይደለም። ቆይ አዳምጥ እንዴ ቆይ አዳምጥ። ለምን ስለላ ነው ታውራይ? በእርግጥ መጽሐፉም ሁለት አድርጎ ላኳቸው ነው። አንተ ብቻህን ሄደህ ነው እኮ የተቸገርከው። ሁለት ምን ልምጣ? በዳዲ እሺ አይ ዛሬ በጣም አንድ ጥያቄ አለኝ ዳዲ። በጌታ ቅድም ያልካትን ትርጓሜውን ንገረኝ በእናትህ። ትርጓሜውን ብቻ ትርጓሜውን። ኧረ ዳዲ ንገረኝ እንዴ። መልሱን ነገርኩህ እኮ አንተ ፍጥረታዊ ሰው ነህ። ስለ በቆሎ ቂጣ በነግረህ ነው የሚገባህ። መንፈሳዊ ዓለም አይገባም። አሁን ኦልሬዲ ብዥታ ውስጥ ነህ። ሰው እንደ ዛፍ ሲንቀሳቀስ አየዋለ የለሰ ያ ሰውዬ እንደሱ ነው አሁን ያለው። በል በቃ ቻው። በቃ ደከመኝ እኔ ካንተ ጋር። በረታ ውስጥ መንፈስህ ነቃ። የሆነ የተለየ ነገር ጩኸቱ ምናምን ሪቡላ ባጃላ ቡራ ስትል አልገባኝም። እና እግዚአብሔር ግን እንዴት ቢወደኝ እንዴት ቢመርጠኝ ነው ከእንደዚህ አይነት አጋንንታዊ አስተሳሰብና ከሚያስጮህ ነገር የመረጠኝ እግዚአብሔር። እውነት ምን አይነት መረጋጋት ውስጥ እንዳለ ባሳየ ሶፊ። ግን መጽሐፍ ጩህ አትቆጠር ይላል። መጽሐፍ ጩህ አትቆጠር ይላል። ጩህ ስለዚህ ወደ እኔም ጩህ እኔም መልስልሃለሁ ያለው ታዲያ በማለት ነው አይደል? ተሙ ግን አንተ አልጠፉብህም። የጴንጤ ጥቅሶች እንዳሉ ውስጥ ናቸው። አዲስ እንኳን አፕሎድ አላረክም። እንዳለ የድሮ ጥቅስ ነው የምታወራው። ማለት ክርስቲያን እኮ ነኝ እኮ አንዳንድ ንግግሮች እኔ እኮ ክርስቲያን ነኝ። መጽሐፍ ቅዱስ ደግሞ ያላትን ሰጠችኝ ቤተክርስቲያን። ስለዚህ መጽሐፍ ቅዱስን እንዳነብ ከሰጠችኝ ያስተውሉ ዘንድ አእምሯቸውን ከፈተላቸዋል የሚለው እንዳስተውል መጽሐፍ ቅዱስ እንዳነብ ቤተክርስቲያን ሰጠችኝ። በጣም ደስ ያኔ አከብራለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ሞዳኔ ባይዘው እኮ እግዚአብሔር የሚለውን ኢየሱስ ክርስቶስ የሚለውን ቃል አፍ የፈታውባት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። መጽሐፍ ቅዱስን የማውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ጎበዝ እግዚአብሔር የሚለው አምላኬ እግዚአብሔር እንደሆነ እኮ ያወቅሁት እኮ ኦርቶዶክስ ቤተክርስቲያን ውስጥ ነው። ጴንጤኛ አይደለም። ይሄንም እንዲና ያላረግም ለዘላለም ማንንም ለማስደሰት ማንንም ለማሳዘን አለ። እውነቱ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው እግዚአብሔር ብዬ የዘመርኩት ኢየሱስ ክርስቶስ ጌታዬ መድኃኒቴ። እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ማደንቅበት ምክንያት ልንገር። እኔ አሁን ስጠራ ኢየሱስ ክርስቶስ ኢየሱስ ምናምን ብዬ ነው የምጠራው። ኦርቶዶክስ ቤተክርስቲያን ስጠራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብላ ነው የምጠራው። በቃ ራሱ ለነ ጳውሎስ እነ ቅዱስ ጳውሎስ ሐዋርያው ምናምን እያለ ስጠራ እኔ ጳውሎስ ነው የምለው። ቤተክርስቲያን ስጠራ ቅዱስ ጳውሎስ ደስ ይላል። ምንም እኔ በዚህ እኮ ችግር የለብኝ። ግን መድኃኒትን ራስ ምታት ሲይዝ አድቪል ይዘ ፓናዶል ይዘ ምን ጥቅስ ልጠይቃቸው ነው ተምዬ?
ወይ እሺ አይዞህ ግን ራስን ሲያም ፓናዶል በኪስ ይዘህ አንተ ራስ ምታት ፓናዶል ይዣለሁ ነግሬሃለሁ ብትለው አይድን መዋጥ አለብህ። እግዚአብሔርን ማወቅና እግዚአብሔርን ማዋጥ ለመድኃኒትነት ለዘላለም ሕይወት ኢየሱስ ክርስቶስን መቀበል ሌላ ጉዳይ ስለሆነ እንጂ ኢትዮጵያ ኦርቶዶክስ ቤተክርስቲያን አለባበሷ በለው፣ ስርዓቷ በለው፣ ዝማሬዎቿ በለው፣ ቀኖናዎቿ፣ ዶግማዎቿ በጣም የሚያስደንቁ ምንም ተገላልጦ ከመሄድ ተሸፋፍኖ መሄድ የተሻለ ነው። ሰዎች በአግባቡ ኮንሰንትሬት ሆነው ከአምላካቸው ጋር ለዚህ እኮ ነው ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 7 ላይ ይመስለኛል የሚናገረው ያገባ ይልቅ ባታገቡ ይሻላል። ለምን? ያገባው ሚስቱን እንዴት እንደሚያስደስት ስለም ልቡ ይከፈላል አለ። ያገባ ሰው እንኳን በሚስቱ ልቡ ይከፈላል አለ። ስለዚህ የሆነ ቤተክርስቲያኑ ሰዎች ተገላልጠው ሲመጣው የሰው ልብ አይከፈልም ካልከኝ ይከፈላል። ነውር ብለው ስርዓትም አይደለም። ቤተክርስቲያን የሚለው እኮ አንዱ መለያው ካለባበስ፣ ካነጋገር፣ ከስርዓት ከምናምን ጨምሮ እኮ ነው። በዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት እንደሚያስደስቱኝ ለዚህ እኮ ነው። ለምሳሌ ተሐድሶ ፕሮቴስታንት ሆኑ የወጡ ልጆች አለባበሳቸውን አልጣሉ፣ ባህላቸውን አልጣሉ፣ ንግግራቸውን አልጣሉ፣ ትህትናቸውን አልጣሉ። በቃ በጣም ደስ የሚያሰኝ ለአባቶች የሚሰጥ ክብር በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ዝቅ ብለው ሰላም የሚያስደስት የምወደው ነው። ተሙዬ ለዚህ ተሰማው ይልበል ሶፊዬ ተሐድሶ ስትል ክርስቶስ ኢየሱስ ይታደሳል አይደለም? እሱን አይደለም እኮ ማለት ኢየሱስ ይታደሳል ወይ? አይ ኢየሱስ ምኑ ይታደሳል? ኢየሱስ ልናደሳለን አላሉም እኮ እነሱ። አይ ቆይ ስማኝ አንድ ጊዜ እኔ አላሉም አሉ ምናምን ሳይሆን ኢየሱስ ይታደሳል። ኢየሱስ አዳሪ ታዳሽ አይደለም፣ ዘላለማዊ ኢየሱስ ለዋጭ እንጂ ተለዋጭ አይደለም፣ ሰልባጅ አይደለም። ኢየሱስ እንደፈለክ እያነሳ በዕቃ መትለዋወጠው አይደለም። ድሮ እዚህ እያለ በሰልባጅ የመጣችሁ ሲሉ ሰምተህ እሱንም አሁን ይዘዋል። ሰልባጅ አላልኩም፣ እሱን አይደለም ሰልባጅ አይደለም። ኢየሱስ አይለዋወጥም። አንተ በደንብ አሳምረህ ታውቃለህ። ስትጠብቅ እናንተ በገንዘብ የመጣችሁ ምናምን ትላላችሁ። ከዛ ደግሞ ሰልባጅ ዘንድሮም ሰልባጅ ትላለህ አይደለም። ሂድና ሰልባጅ ተራ ቁምና ጥናት አድርግ። ጴንጤ ሰልባጅ አይለብስም። ሊስትሮ እንኳን ቢሰራ ብራንድ ያለው መርጦ ዝንጥ ብሎ እውነት ነው። መነሻው ጀርመን ነው። ልክ ነው። እንኳን ከእንግሊዝም አስጨምርልን እኮ ቆይ እሱን አውጡ። አሁን ኢየሱስ አይታደስም ማለት ጽድት ሰልባጅ ዘንድሮም ሰልባጅ አትለም። በሰልባጅ የመጣችሁ በስንዴ አላልኩም። እውነት አላልኩም። እኔ አላልኩም። ያው ለኔ ከእንትን እንደዚህ ይላል ምናምን አላልኩም። አንተ ጴንጤ እያለ ሰልባጅ ለብሰህ ታውቃለህ? እኔ ያው ሰልባጅ ብራንድ የለበስኩት ኦርቶዶክስ ስሆን ምግቤን በሕክምና ምን አይነት ምሳ መብላት እንዳለብኝ፣ ምን አይነት ራት መብላት እንዳለብኝ፣ ምን ማድረግ ያለብኝ ራሴን ያወቅኩበትና ኩል እንኳን የሆንኩት አለባበሴ እንኳን ኩል የሆነው እንኳን ኦርቶዶክስ ከሆንኩ በኋላ ነው። ፕሮቴስታንት በነበርኩበት ሰዓት ላይ ያው መጽሐፍ ቅዱስን ምን እንደፈለግን ስለምንተረጓጉመው እንደፈለኩኝ ምኖር። አሁን እግዚአብሔር ይመስገን የድንግል ማርያም ልጅ ክርስቶስ ኢየሱስ ይክበር ይንገስ። ይሄው ብራንድ አለበሰኝ ሰላም ያገኘሁት ምቾት በምቾት የሆንኩት ኦርቶዶክስ ስሆን ነው። እማስተውሎ የምናገረውን ቃል እንኳን መርጬ እንኳን እንድናገር እንኳን ያደረገኝ ብራንድ ልብስ አይደለም፣ ብራንድ ቃላቶችን እንኳን እንድናገር ያደረገኝ ኦርቶዶክስ መሆኔ ነው። ጴንጤ ሆኜ ሰልባጃም ነበርኩኝ። ጴንጤ ሆኜ ኮተታም ነበርኩኝ። ጴንጤ ሆኜ እኔ በራሴ የሰው ንብረትን እያሰብኩኝ ፎቁ የኔ ነው ወሰድኩት፣ መኪናው የኔ ነው ወሰድኩት፣ እንትኑን ንጃው ወሰድኩት፣ እንትን እያልኩ በምኞት ዓለም የምቀጥል ነበርኩ። አሁን ነገር አርጋ የኔ ነው በሚል ምኞት ሳይሆን ያለኝን በማመስገን ያለኝን የሰጠኝን እያየው የሌለኝን ፍለጋ ሄጅ አይደለም ያለኝን እያየው ማመሰግን ድንቅ ክርስቲያን ነኝ። ኦርቶዶክስ ከሆንኩ በኋላ ይሄው ሰላም፣ ይሄው ምቾት፣ ይሄው እረፍት ውስጤ እንዴት ላሳይ? ማን ነው? ይኸውልህ ተሙዬ ምን ሆንክ መሰለህ? ማን አስገብተህ ነው ዳዲ? እኔ እንጃ የሆነ ሰው ነው። ማን አንተ እኮ የላክ መስለኝ። አይ አይደለም፣ አውጣው፣ አውርደው። ማን? እኔ እንጃ አባቢ፣ አውርደው። በምንድን ነው የሚወጣው? የቱን ጋር ልንካ? እኔ እንጃ። እስኪ አንተ ነው ያስገባው እኮ ነው። አንተ ዝልክ አክሰፕት አልኩኝ አይደለም። ምን ያለው ሌላ እንዴ ነው? ምኑን ልንካው? ምንም ማለት ነው። ማካቱ ወጥልን ራሳቸው ተው። መልካም። ስለዚህ ተሙ ይኸውልህ ጴንጤ ሆነ ሰልባጅ ትለብሳለህ ወይ? ጴንጤ ሆኜ ሰልባጃም ብቻ አይደለሁም ውራጃም ጭምር ነኝ። ሊፕስቲክ የምትባል ኮት አለች። አንድ አገልጋይ አሁንም አገልጋይ ስለሆነ ስሙ ስለማልጠራው እሱ ፈውስ ፕሮግራም ሲጠራ ያቺ ቀዩን ኮት ሊፕስቲክ ነው የምንላት። እሷን ቀዩን ኮት ከኔ በደራ እኔ ደግሞ ከሱ ቆይ ስማኝ ከሱ
3 ከረባት አለ ከሱ በደራል ከኔ በደራል ውራጃም ጭምር ነበርኩኝ። አሁን እግዚአብሔር ይመስገን እማስበው ሁሉ ለምን መሰለህ ችግሩ ማሰብ ጀመርኩ። አየህ እንኳን እኛም ሰርባጃም አለ እንዴ? እሺ በቃ እኛም ደግሞ እንዳንተ አይነት ውራጃም የነበረ ሰው ሰልባጃም የነበረ ሰው ተገላገልን ሳንዋረስ እንደ በቃ እኛም እንደዛ እና እንዴ ተቀልዳለህ እንዴ? እቺ ኮቷን በጨሷ ታሪክ ነበር አገልጋዩ አንተ ጋር ተቀጥቶ ነበረ። ሶፊ እሷ አገልጋይ ትልቅ አገልጋይ ነው። አንተ ጋር ኢንተርቪው አድርጋ አላውቅም፣ ግን ያረገ ይመስለኛል። ያው ኮቷን እንቀበላትና እሱ ከሰዓት ፖስት ፕሮግራም ከተጠራ ማታ ያቺን ኮት ለብሷት ይሄዳል። እኔ ደግሞ ሌላ ቤት ሲሄድ እሷን ከዛ ከረባት 3 ከረባት አለች እየቀያየርን ልክ ሁለታችንም አገልግሎት የተጠራን ሰዓት ላይ ሸሚዝ አለች ሰማያዊ ሸሚዝ እሷን እንዲጠቅጥቀ ከረባቷን አድርጌ ሄዳለሁ። እንደዛ ነበረ እና ከዚህ እኮ ደስ ያለኝ ምን መሰለህ እግዚአብሔር ይመስገን አስታግሳቸዋለሁ። ነገሥት 3 ላይ ያሉ ከ16 ጀምሮ ጠቢቡ ሰለሞን እግዚአብሔርን ጥበብ ስጠኝ ብሎ ከለመነ በኋላ የመጀመሪያ ሁለቱ ሴቶች ትዝ ይለዋል አይሉኝ? አታስታውሳቸውም? ሁለቱ ሴቶች አዎ ንገረኝ። እኔ አላሉኝ። አሁን አንተና ጓደኛህ ስትነግረኝ የእነሱ የሁለቱ ሴቶች ታሪክ ነው ትዝ ያለኝ። እኔ አላሉኝማ እነሱ እኔ ትዝ አላሉኝ። አንተ ነህ እኮ ትዝ ይልሃል ያልከኝ እንጂ እኔ አላለኝ። ይለዋል ያላስ ከዚህ ይበሉ እነዛ ሁለቱ ሴቶች ለአንተ ትዝ ይበሉ። ክፍሉን አንብበው ስለምን እንደሚያወራ አሁን እዚህ ጋር አላወራም እኮ ለአንተ ትዝ ይበሉ እኮ አንብበው እነዛን ሁለቱን በተለይ እኔ ማንበብ አልፈልግም እኮ አይደለም። አንደኛ ነገሥት 3 ከ16 ጀምሮ ያለውን አንብባቸው ሁለቱን እኮ አንብበው። እኔ ከፈለክ እንደናንተ እንደዚህ አንድ ቤት ይኖሩ ነበረ። እኔ እኮ እንደናንተ ሳይሆን እኔ ምንም ክፍሉም ትዝ አይለኝም፣ አላነብም እኮ እንዳንተና እንደ ጓደኛህ አንድ ቤት ውስጥ ነበር የሚኖሩት። ለማንኛውም ለአላዛር የደረሰው ክርስቶስ ለአንተ ይድረስልህ። ዮሐንስ 11 ሙሉን አንብብ። እሱ ታሪክ ነው ደስ የሚለኝ። አላዛር እኮ በስጋ ነው የሞተው በነፍስ አይደለም። ግን አላዛር ምን አለው? ናውጣ አላለ ፈቶት እንደለቀቀው እንደዛ ካንተ ላይም ያለ እንደዚህ አጋንንት ያስጨናነቀን እንደዚህ እውነት እንዳይገባ ያደረገን አንተ ተሙ ይሄድ እንዳለው እንደዚህ ካንተ ላይ አጋንንት የሆነ አሰራር በጠቅላላ ተፈጥሮ ለዚህ ክህነት አልበቃህም። ኦርቶዶክሶች ይቃወመዋል። አንተ እንደዚህ ማለት አትችልም። ክህነት ሳይኖር እንዴት እንደዚህ ትላለህ? ለአንተ ነው ያልኩ ዮሐንስ እኮ ክህነት ሳይኖር እንዴት ትላለህ? ተፈተለከ ፈልጋለሁ ከዚህ ስራ ይሄ ስርስር ካልክበት ህይወት ውስጥ የተፈታ መስለዋል እንጂ አህያ በረጅም ገመድ ስትታሰር ስትሄድ ስትንቀሳቀስ ያልታሰረች ይመስላታል። ነገር ግን በገመዱ ተይዛለች እኮ ልትሄድ ስትል ረጅም ሙሉ ተራቀ ስትል ገመዱ ይዛታልና ልክ እንደዚህ የተፈታ ቢመስል ያልተፈታ የታሰርክ ስለሆንክ ልክ ክርስቶስ ኢየሱስ ፍቱትና ይሂድ እንዳለው ከአንተ ላይ እንደዚህ አጋንንት ያሰራ ነገር ሁሉ ተፈቶ ወደ እውነተኛው ነገር እንድትመጣ ያርግል። እውነት ምኞቴ ነው። አይ ደስ ይላል። ለፋሲካ ምን በላ ምን ጠጣ ተሙዬ? ምንም አይጠቅመኝም። ከነገረ ድህነት ጋር ምንም ስለማይጠቅም ምን ይሰራል? አይ ነገረ ድህነት ሳይሆን ምን በላህ ምን ጠጣህ? ምን ይጠቅመኛል? ምን ይጠቅመሃል እኮ ያ ይጠቅማል። ምግብ ግን ቀይረሃል። በፊት ከሽሮ ወደ ስጋ መጣህ። አይ ምን ይጠቅመሃል? ከሽሮ ወደ ስጋ መጣሃል አልመጣህም? ሶፊ መጽሐፍ ቅዱስ ማን ይቀነነልህ? ቋዳም አሁን ሽሮ ነበር የምትበላው፣ የጾም ምግብ ነበር የምትበላው። አሁን ወደ ስጋ መጣህ። ዶሮ በልታል፣ እንቁላል በልታል። ምን ይጠቅመሃል? ፈታሃል አልፈታህም? መፍታትና ማሰር ትርጓሜውን ንገረኝ። ታስሮ ነበር ተፈታ። እስኪ ማን ነው እንደዚህ ያለው? ምግቡ ታሰረ የሚል ሰው ቤተክርስቲያን ጾም ታሰረ ብላ አስተምራለች። ተፈቷል። ተፈሰከ ነው የሚባለው። እሺ ተፈሰከ። ሲታሰርስ ምን ሆነ ነው የሚባለው? ሲታሰር እንዴ አንተ አሁን አያያዝም አላውቅም እንዴ? ለአንተ ሲሆን ነው እንዴ? ሆዳም ስለሆንክ እኮ ነው ስለሆን ልትከተው አረ በጌታ እንዳንተ ሌለ ሆዳ አምላክ እንዳንተ ይቻላል። ለአንተ ሲሆን ተይዟል፣ ችግር የለውም። ለእኔ ሲሆን ነው እንዴ? ለማንኛውም እሺ ዳድዬ ሰላሙንልኝ። አንድ ነገር ተሙዬ ልንገርህ፣ እኔ እወድሃለሁ፣ ከምር የእውነት አከብርልሃለሁ። እኔ ደውዬ እንኳን ደስ አለ ተሙዬ ወደ ፈለከው እንኳን ሄድክ ሁሉ ብያለሁ እኮ። እኔ ተቃውሞ የለኝም እኮ ሰው በገባው በተረዳው ነገር። እኔ አሁን ይሄ ከሚያብጠለጥሉህ ጎን አልቆምም፣ ላብጠለጥልህ አልፈልግም። ለሆዱ ብሎ ነው ለገንዘብ ብሎ ነው። ድሮም አንድ እንጀራ ነው የምትበላው፣ አሁንም አንድ እንጀራ ነው የምትበላው። ምንም የተለየ ነገር የለም። ከምግብ ጋር አይገናኝም ሃይማኖት። ዋናው ወጡ ተቀየረ። አይ ግድ የለም እሱ ምንም የተለየ ነገር የለውም። እውነት ነው። ግን ምንድን ነው መሰለህ ፋሲካን ስናከብር ስቅለትን ስናስብ ሽሮ ሲበላ የነበረ ሰው ወደ ስጋ፣ ባቄላ ሲበላ የነበረ ወደ ጮማ፣
ለስላሳ ስጠጣ የነበረ ወደ ወይን ጠጅ የምንቀየርበት ሳይሆን ወይም ምግብ የቀየርንበት ቆይ አዳምጥ ምግብ የቀየርንበት ሳይሆን እሺ ማኛ ቆይል ምግብ የቀየርንበት ሳይሆን አዳምጥ አንዴ ለምን ይቆጠቁጣል ለምን ይቆጠቁጣል ልጋብዝና እሺ እሰማለሁ አዳምጣለሁ ምግብ የቀየርንበት ሳይሆን ከድቅድቅ ጨለማ ወደሚያስደንቅ ብርሃን የመጣንበት ነው ፋሲካ ከዚህ መዝሙር በኋላ ማለት የዘላለም ህይወት ነው ከጨለማ ወደ ህይወት የመጣንበት ነው ከድቅድቅ ጨለማ ወደሚያስደንቅ ብርሃን የተቀየረ ምግብ እንዳትቀይር ብራዘር ምግብ አይደለም የቀየርነው ስማ ህይወት የተቀየረው አዳምጥ የኔ መዝሙር ነው የዘላለም ህይወት ያገኘ ነው ስለዚህ ይሄን የዘላለም ህይወት አዳምጥ ይሄ የዘላለም ህይወት ትክክለኛ ህይወት ስለዚህ ምግብ አይደለም የቀየር ነው ስለዚህ አዳምጤን ህይወት ተቀይሮልኛል ብለህ ከድቅድቅ ጨለማ ወደ